ይቺ ሴት 19 ጊዜ ያገባች ሲሆን ቢያንስ 13 ባሎቿን ገድላለች ብላችሁ ታምኑኛላችሁ? ይህ ውሸት ወይም ተረት ሳይሆን በዩቲዩብ ተዘጋጅቶ የሚቀርብ እውነተኛ የወንጀል ታሪክ ነው። የሴትየዋ ስም ኮልሱም ይባላል። ታሪኩ ሲጀምር ኮልሱም ገና የ18 ዓመት ወጣት ነበረች። የምትኖረው በኢራን ሲሆን በዚህ ጊዜ እጅግ አስከፊ ህይወት እያሳለፈች ነበር። ቤተሰቦቿም በከፍተኛ ድህነት ውስጥ ነበሩ። ስለዚህ በ1985 እንደ ኢሮፓውያን አቆጣጠር እንድታገባ ቤተሰቦቿ ያደርጓታል ወይም ይሸጧታል ማለት ይቻላል። ያገባችውም ሰው ከእርሷ በእድሜ በጣም የሚበልጥና ካገባትም በኋላ በጣም ጥቃት የሚያደርስባት አቢዩዚቭ ሰው ነበረ። እሷም ይሄንን የትዳር ጫና ስላልቻለች እርሱን በመፍታት ገና በ20ዎቹ ዕድሜዋ ውስጥ እያለች ሁለተኛ ትዳሯን ትይዛለች። ይህ አዲሱ ባሏ ከእርሷ በጣም የሚበልጥና እንዲሁም በደል የሚያደርስባት ሰው ነበረ። ኮልሱም ታሳዝናለች አይደል? አሁን ላይ ጊዜው 2000 ዓመተ ምህረት ሲሆን የኮልሱም ዕድሜ 33 ገደማ ሲሆን ሁለት አስከፊ ትዳሮችን አሳልፋለች። በዚህም ጊዜ ወንዶችን በጣም ትጠላ ነበረ። ኮልሱም ማለት ከእንግዲህ እንደዚህ አይነት አስከፊ ባሎችንም ላለመታገስ ወሰነች። ነገር ግን ገንዘብም እንደሚያስፈልጋት አሰበች። ከዛም ገንዘብ እንዴት ማግኘት እንደምትችል አሰበች። ስለዚህ አንድ እቅድ መጣላትና አወጣች። እርሱም ሀብታምና ብቸኛ የአዛውንት ወንዶችን ማግባት ትጀምራለች። ባለታሪካችን ኮልሱም ምን ልታደርጋቸው ይሆን? ከዛም የተመቻቸ ጊዜ ፈልጋ ትክክለኛው ጊዜ ሲደርስ እነርሱን ትገላለች። እቅዷንም ተቀብላ እቅር ነበር አሁን የነገርኳችሁ። ይሄን እቅዷንም ተቀብላ ዋው በማለት ወዲያውኑ ወደ ተግባር ትገባለች ኮልሱም። እርሷም ይሄንን እቅዷን ይዛ በአካባቢው ወዳሉ የሴቶች ማህበራዊና ሃይማኖታዊ ስብሰባዎች መሄድ ጀመረች። በዛ ላሉ ሴቶች ሁሉም ብቸኛ መሆኗንና ትዳር እንደምትፈልግ እንዲሁም ብቻውን የሚኖርና ጓደኛ የሚፈልግ ጥሩና ብቸኛ አዛውንት ማግባት እንደምትፈልግ አሳወቀች። ኮልሱም በእነዚህ ስብሰባዎች ላይ ያሉ ሌሎች ሴቶች ጥሩ ሰው እንደሆነች ስላሰቡ ለሚያውቋቸው አዛውንት ወንዶች ማስተዋወቅ ጀመሩ። ብዙ ጊዜ እነዚህ ሴቶች ለገዛ አባቶቻቸው ያስተዋውቁ ነበረ። ይህ በሚሆንበት ጊዜ ኮልሱም በጣም ማራኪና ቆንጆ መስላ ትታያለች። አይኖቿንም እያርገበገበች አሳዛኝ ሴት በመምሰል ልባቸውን ትሰርቃለች። ከዛም ጋብቻውን ለማዘጋጀት ማቀድ ይጀምራሉ። ነገር ግን ኮልሱም በምንም ነገር ከመስማማቷ በፊት ኮልሱም ስለ ፋይናንስ ወይም የገንዘብ ሁኔታዎች ጥናት ታደርጋለች። በማን ላይ? በአዛውንቶቹ ላይ። እርሱም እንደ ንብረት፣ ቁጠባና የመሳሰሉ ሀብቶች እንዳሏቸው ታረጋግጣለች። ለማግባትም የምትስማማው ያኔ ብቻ ነበረ። እሱም ቢሆን ይህ ሊያገባት ያሰበው ሰው ትልቅ ጥሎሽ ሊከፍላት ከተስማማ ብቻ ነው። ጥሎሽ ማለት ሙሽራው ለሙሽሪት የሚሰጠው ስጦታ ሲሆን አብዛኛውን ጊዜ ልክ ሲጋቡ የሚሰጥ በጥሬ ገንዘብ ወይም በንብረት መልክ የሚቀርብ ነው። እኛ ሀገርም እንደዚህ አይነት ነገር አለ። እርሱም በእርጅና ዘመናቸው የምትንከባከባቸው ጥሩ ሚስት እንደሚያገኙ ስለሚያስቡ እነዚህ ወንዶች ሁሉንም ነገር ለመክፈልና ለማድረግ ይስማማሉ። እናም ይጋባሉ። ከማን ጋር? ከኮልሱም ጋር። ከተጋቡ ከጥቂት ጊዜ በኋላ ኮልሱም ይህንን የመጀመሪያዋን ባሏን ለመመረዝ ስራዋን ትጀምራለች። ኮልሱም አግብታለች። ከዛን ስራዋን ትጀምራለች። እሷም የደም ግፊት መድኃኒቶች፣ የስኳር በሽታ መድኃኒቶችና ማስታገሻዎች ያሉ ብዙ ያዘዙ መድኃኒቶችን ትሰበስባለች። ከዛም ለዚህ ሽማግሌ በምታዘጋጅለት ሻይ ወይም ምግብ ውስጥ ትጨምራቸዋለች። እነዚህ መድኃኒቶች ከጨመረች በኋላ
ባልየውም ይመገበዋል ወይም ይጠጣዋል። ምን እየተካሄደ እንዳለም አያውቅም። ከዚህ ጊዜ በኋላ መታመም ይጀምራል፣ ሰውነቱም ይደክማል። ነገር ግን ነገሩ እንዲህ ነው። ባልየው ቀድሞውኑ አዛውንት ነው። እንደ አብዛኞቹ አዛውንቶች ብዙ የተለያዩ መድኃኒቶችን ይወስድ ነበረ። ስለዚህ ይህ በማንም ዘንድ ጥርጣሬ አላደረሰም። ባልየው እየባሰበት ሲመጣ በመጨረሻ ወደ ሆስፒታል መሄድ ግድ ይለዋል። ስለዚህ ኮልሱም ትወስደዋለች። እዛም ባሏን ለማሳከም እንደምትጨነቅና እንደምትሯሯጥ ጥሩ ሚስት ሆና ትተውናለች። በእውነታው ግን ባልየው በመጨረሻ ሲሞት ድንገተኛና አጠራጣሪ እንዳይመስል የባሏ ጤንነት እያሽቆለቆለ መምጣቱን የሚያሳይ የሕክምና መረጃ የፈጠረች ነበረ። ከሆስፒታል ሕክምና በኋላ ባል ወደ ቤት ተመልሶ በኮልሱም እንክብካቤ ስር ይቆያል። ኮልሱም ደግሞ ዑደቱን በድጋሚ ትጀምራለች። ከዚህ በፊት ስታደርግ የነበረውን ስራዋን ትቀጥላለች ማለት ነው። በዛም ከሆስፒታሉ የተሰጡትን መድኃኒቶች ከፍተኛ መጠን በማድረግ ምግብ ውስጥ በመቀላቀል ትመርዘዋለች። በመጨረሻም ባልየው በጣም ታሞ ወደ ሆስፒታል ይመለሳል። ይህ ጥቂት ዙር ከተደጋገመ በኋላ ባልየው በጣም ታሞ ይሞታል። ቀድሞውኑ አዛውንት ስለነበረና በቅርቡም ታሞ ሆስፒታል የመተኛት ታሪክ ስለነበረው ማንም ሰው ሁኔታውን አይጠራጠርም። ስለዚህ የኮልሱም እቅድ ምንም እንከን የሌለው ነበር ማለት ይቻላል። ባልየው ከሞተ በኋላ ኮልሱም ጥሎሹንና የምታገኘውን ማንኛውንም ውርስ ወስዳ ሁሉንም በልጇ ስም ታዘዋውራለች። በዚህ መንገድም በድንገት ሀብታም ሴት ብትሆንም አሁንም ኮልሱም መርካት አልቻለችም። ከአጭር ጊዜ የማስመሰል ሐዘን በኋላ ኮልሱም ማጭበርበሯን እንደገና ትጀምራለች። አሁንም ተመልሳ እንደ በፊቱ ወደ ሴቶች ማህበራዊና ሃይማኖታዊ ስብሰባዎች በመሄድ እንደምትፈልግ ታሳውቃለች። ከዛም ለብዙ አዛውንት አባቶች ትተዋወቃለች። ገንዘብ ያለውን አንዱን አግኝታ በድጋሚ ታገባዋለች። ከዛም ቀስ በቀስ ሽማግሌውን ትመርዘዋለች። ሲሞት ደግሞ የሚገባትን ጥሎሽ ወይም ውርስ ወስዳ በልጇ ስም እንደገና ታደርጋለች። ይህንን ደጋግማ በማድረግ ብዙ ባሎችን ትገድላለች። እርሷም በአጠቃላይ ለ19 የተለያዩ ጊዜያት አግብታለች። በክልሉ ውስጥም ከከተማ ወደ ከተማ ትዘዋወራለች። በዚህ መንገድ ማንም ሰው ይህንን ተከታታይ ሞት ከእርሷ ጋር ሊያገናኘው አልቻለም። ምክንያቱም ግድያዎቹ የሚፈጸሙት እርስ በርስ በተራራቁ ቦታዎች ነበረ። አንዳንዴ ደግሞ መርዙ በፍጥነት ካልሰራላት ሰውየውን በቀጥታ በትራስ ወይም በፎጣ ታፍናቸዋለች። ኮልሱም በጣም ጨካኝ ነበረች። ብዙ ጊዜ አዲሱን ባሏን ካገባች ከጥቂት ወራት በኋላ ትገድለዋለች። ለምሳሌ በ2013 የ69 ዓመት ሰው አገባች። ከአንድ ወር በኋላም ገደለችው። በ2016ም እንደዚሁ የ62 ዓመት ሰው አገባች። በጥቂት ወራት ውስጥም ሞተ። በኋላም የ83 ዓመት ሰው አገባች። እርሱም ከሰርጉ 43 ቀናት በኋላ ትገድለዋለች ወይም ይሞታል። በዚህ መልኩ ዓመታት እያለፉ ሲሄዱ ገንዘቡ እየተከማቸ መጣ። ሁሉንም አይነት ጥሎሽ፣ ውርስና ንብረት በመሰብሰብ ብዙ ሀብት ማካበት ችላለች። ከዛን ግን ነገሮች ትንሽ መወሳሰብ ጀመሩ። ዓመታት አለፉ። ከዛም 20 ሆነ። በዚህ ጊዜ ኮልሱም ወደ 51 ዓመት ገደማ ሆኗታል። ማሲ የሚባል አንድ አዛውንት አግብታለች። እርግጥ ነው ኮልሱም ከእርሱ በፊት እንደነበሩት ሌሎች ባሎች ሁሉ ማንሲንም በድብቅ ለመግደል የሞከረች ነበረ። እርሷም አንድ ቀን በመጠጡ ውስጥ መርዝ ቀላቀለችበት። እርሱም ጠጣውና ታመመ። ሆኖም እንደ ተፈጥሯዊ በሽታ አድርጎ ከማሰብ ይልቅ ወዳውኑ አጋለጣት። እርሱም ምን እያደረግሽ ነው? ልትመርዢኝ ነው እንዴ? በማለት እርሷም ለመካድ ብትሞክርም ፈጣሪ ስለረዳው የሆነ ነገረ ስራዋ ስላልተመቸው ወዳውኑ ከቤት አባረራት ወይም
ፈታት። ነገር ግን በሆነ ምክንያት ለፖሊስ አላመለከተም። ምክንያቱም ልትመርዘው እንደሞከረች የሚያሳይ እውነተኛ ማስረጃ አልነበረውም። ነገር ግን ኮልሱም በአንድ ትንሽ ፍቺ ከድርጊቶቿ ለመቆጠብ አሁንም አልፈለገችም እና ወዲያውኑ ሌላ የምታታልለውንና የምትገድለውን አዲስ ባል መፈለግ ቀጠለች። ምክንያቱም እቅዷ ዝም ብላ ይህን ተግባር በመቀጠል ትልቅ ሀብታም መሆን ነበረ። እናም አሁንም በ2023 ጎላም ራዛ የሚባል ሰው አገባች። ጎላም ራዛ የ82 ዓመት አዛውንት ነበረ። እርሱም ሀብታምና ልክ እሷ እንደምትፈልገው አይነት ሰው ነበረ። ስለዚህ ኩልሱም በተለመደው የሥራዋ ዘይቤ መርዛማ ሻይ ያቀረበችለት። እርሱም ጠጣው። በሚያሳዝን ሁኔታም ወዲያውኑ ይሞታል። በዚህም ጊዜ የጎላም ራዛ ቤተሰብ በተፈጥሯዊ ሞት መሞቱን ወዲያውኑ መጠራጠር ጀመሩ። የሆነ የተለየ ነገር እንዳለም አሰቡ። በዚህ ወቅት የጎላም ራዛም ልጅ ከአንድ ጓደኛ ጋር ያወራ ነበረ። ይህ ጓደኛው ደግሞ በአጋጣሚ የኩልሱም የቀድሞ ባል የነበረው የማሲ ልጅ ነበረ። ስለዚህ እያወሩ ሳሉ የጎላም ራዛ ልጅ አባቴ ሞቷል፣ ግን ሚስቱን ኩልሱምን አላመናትም ይል ነበር። ሌላኛው ደግሞ በመገረም ምን ብሎ በመደንገጥም የኔም አባት ኩልሱም የምትባል ሴት ልትመርዘው ስትሞክር ነው የፈታት ይለዋል። ይህም ለሙሉ የፖሊስ ምርመራ መነሻ ይሆናል። በመጨረሻም ኩልሱምን በቁጥጥር ስር አዋላት። እርሷም በመጨረሻም ከ13 እስከ 15 የሚደርሱ ባሎቿን መግደሏን አመነች። እንዲያውም ትክክለኛ ቁጥራቸውን በእርግጠኝነት እንደማታውቅ ትናገራለች። ኩልሱም በመጨረሻ በ2025 ፍርድ ቤት ትቀርባለች። እውነትና ንጋት እያደር ነውና እርሷም ጥፋተኛ ሆና ስለተገኘች 10 የሞት ፍርዶች ተፈረዱባት። ቤተሰቦች ግራ ገባቸው አይደል? እኔም ግራ ገብቶኛል። 10 ሞት እንዴት እንደሚተገበር ባላውቅም የተፈረደባት ፍርድ ግን ይሄ ነው። እናም ቤተሰቦች ከዚህ አሰቃቂ ታሪክ ምን ተማራችሁ? አንዳንድ ጊዜ የሰው ልጅ የማይመረመር ክፉ አውሬ በመሆኑ ሁልጊዜም ለደህንነታችን መጠንቀቅ አለበት። እንደዚህ አይነት ታሪኮች በየጊዜው እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ የይርጉ ቤተሰብ ይሁኑ። ሰላም ሁኑ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።